ሰላም እንዴት ናችሁ ወዳጆች? እንግዲህ በዚህ ፔጅ የተለያዩ አርዕስቶችን ስናቀርብ ቆይተናል። በስራ ዙሪያ፣ በአንተርፕረነርሺፕ ዙሪያ፣ በላይፍ ስኪል ዙሪያ፣ ስለ ማይንድ ሴት እንዲሁ ዲስከስ አድርገናል ከዚህ በፊት። የዚህ ፔጅ ዓላማም ይሄው ነው። ወጣቶችን ማጎልበት ነው፣ አቅም ማጎልበት ነው ዓላማው ነው። ዛሬ እንድነጋገር የፈለኩት አንዱ አርዕስት ምንድን ነው? ወጣቶች እንግዲህ ቢዝነስ ለመጀመር የምታስቡ ወጣቶች ብዙ ትኖራላችሁ ብዬ አምናለሁ። የወጣት ሀገር እንደመሆኑ ኢትዮጵያ እና በዚህ ሂደት ምን ምዕራፎችን እናልፋለን የሚለውን ምን ስቴጆች እናልፋለን የሚለውን ዲስከስ ለማድረግ ነው። እነዚህን ሀሳቦች ከራሴ ከማሰላሰል እና ከመጽሐፍት ከተለያዩ ነገሮች ያገኘኋቸው ናቸው። እኔ ወደ 4 ሰብስቤያቸዋለሁ። 4 ስቴጆች አሉ ነው እንግዲህ አሁን የምነግራችሁ እነዚህ 4 ስቴጆች። የመጀመሪያው ስቴጅ የፕሮብለም ስቴጅ እንለዋለን። ስሙ እንደምታዩት በፕሮብለም ነው ቢዝነስ የሚጀምረው። ያ ማለት ልክ ቢዝነስ ሀሳባችሁን አመጣችሁ ስራ ስትጀምሩ ስትሉ ገንዘብ እጥረት ይገጥማችኋል። የቦታ መስሪያ ቦታ፣ ቢሮ፣ ሱቅ ከሆነ ክራይ ቦታ፣ እንደዚህ የመሳሰሉት በጣም ከባድ ስቴጅ ነው። ፍቃድ ማውጣት፣ ንግድ ቢሮ መሄድ፣ ገቢዎች መሄድ የመሳሰሉ ከባድ ምዕራፎች ማለፍ ይኖርባቸዋል። በጣም ጠቃሚ ነው። ግን ይሄንን ካላደረግን ወደ ሁለተኛው መሄድ አንችልም። በጣም ጠቃሚ ስቴጅ ነው። በዚህ ስቴጅ ብዙ ትግል ይደረጋል፣ ያልፋል። ምንም ጥያቄ የለውም። ብዙ ሰው አልፎ ነው ዛሬ የምታዩዋቸው ቢዝነሶች ያቋቋሙ። ሁለተኛው ምዕራፍ ደግሞ የቻሌንጅ ስቴጅ ደግሞ እንለዋለን። ሁለተኛው ደግሞ ስራ ተጀምሯል፣ እየተገበራችሁ ነው። 1ም 2ም 3ም ደንበኛ እያገኛችሁ ነው። ግን ቻሌንጅ አለ፣ ማለት ቻሌንጅ ይገጥማል። በዚህ ጊዜ ደግሞ ነገሮች ማሰካካት፣ ለምሳሌ የሆነ የምትፈልጉት ለምሳሌ ዳቦ ቤት ከከፈታችሁ በዚህ ስቴጅ ወይ እርሾ ያልቅባችኋል፣ ወይ ዱቄት የሚያቀርቡላችሁ ሰዎች ይጠፉባችኋል። የሆነ ብቻ እንደዚህ ሜስድ አፕ የሆኑ እንትኖች ታልፋላችሁ በዚህ የቢዝነስ ስቴጅ። ግን በጣም ጠቃሚ ስቴጅ ነው። በጣም በነገራችሁ ላይ አሁን ባለው ጥናት ብዙ ቢዝነሶች ተፍረክርከው የሚቋረጡት በዚህ ስቴጅ ነው ይላሉ ብዙዎቹ። በዚህ በቻሌንጅ ምክንያቱም ብዙ ሰዎች ቻሌንጅን መቋቋም ያው ከባድ ነው። ይሄንን ስቴጅ ያለፈ ግን ወደ ሶስተኛውና ወደ ትልቁ ስቴጅ ያልፋል። ሶስተኛው ስቴጅ ምን አልኩት? የኦፖርቹኒቲ ስቴጅ አልኩት። በዚህ ከስሙ እንደምታዩት የብዙ እድል የሚገኝበት፣ ብዙ ተስፋ የምታዩበት፣ ቢዝነሳችሁ እየሰራ መሆኑን ተረጋግጡበት ስቴጅ ነው። በዚህ ስቴጅ እነዚህ በጣም የሚያሳስቧችሁ ችግሮች፣ ይሄ ያለ መሰካካት ወይ ደግሞ ነገሮችን እንትን የማድረግ ችግር ይቀረፋል። አብዛኛው መስመር ይዝላችኋል። ደንበኞቻችሁ 50 100 200 ሊሆኑ ይችላሉ በዚህ ስቴጅ እና በጣም ጥሩ ስኬት የምታዩበት ያሰባችሁትና የጀመራችሁት ንግድ ወይ ቢዝነስ መስመር እየያዘ መሆኑን የምታዩበት በጣም ወሳኝ ምዕራፍ ነው። ከዛ ደግሞ ትርፍም መምጣት ይጀምራል በዚህ ስቴጅ። በመጀመሪያዎቹ 2 ስቴጆች በፕሮብለም እና በቻሌንጅ ስቴጆች ትርፍ የለም። በዚህኛው ስቴጅ ግን ትርፍ ማየት ትጀምራላችሁ። ገቢያችሁ ከወጫችሁ ከፍ ብሎ ይገኛል። ማትረፍ የሚባለውን ነገር የምታዩበት ምዕራፍ ነው እና በጣም ጠቃሚ የሚባለው ነው። ይሄ እንግዲህ እንደ ስሙም ኦፖርቹኒቲ ነው። ብዙ ነገር የምታዩበት፣ እንዴ ይሄ ነገር እኮ ሰራልኝ፣ ታዲያ የሆነ ነገር ለምን አልጨምርም? ኢቭን ተጨማሪ ፕሮዳክቶች የምታመጡበት። ለምሳሌ ዳቦ ቤት ያለው ሰው ኬክ መጋገር ሊጀምር ይችላል፣ ሁለተኛ ቢዝነስ ማለት ነው። ሌላም ነገር እርጎ፣ ወተት ሊጨምርበት ይችላል። እንደዚህ ፍራፍሬ ሊጨምር ይችላል። ሌላም ነገር ተጨማሪ ድሮ የነበራችሁ ቢዝነስ ላይ ተጨማሪ ነገር ማጨመር ወይ የምታዩበት ስቴጅ ነው እና በጣም ጠቃሚ ነው። የመጨረሻው እና 4ኛው ስቴጅ ብዬ የጠራሁት ሳክሰስ ስቴጅ ነው። የሳክሰስ ስቴጅ እንግዲህ ስሙም ግልጽ ነው። በቃ ስኬት የሚባሉት ነገሮች የሚታዩበት ወሳኝ ምዕራፍ ነው። ይሄ እንግዲህ በሳክሰስ ስቴጅ ብዙ ትርፍ የምታገኙበት፣ ከዛ ደግሞ ከድሮ የሚያስቸግሯቸው ነገሮች በጣም ይቀንሳሉ። ባይዘው ወይ ገንዘብ እያገኛችሁ ስትመጡ ቻሌንጃችሁን በዛው ይቀንሳል። በተለይ በቢዝነስ ዓለም ለምሳሌ ሰራተኛ መክፈል አትችሉም። በፕሮብለም ስቴጅ ለምሳሌ ሰራተኛ መክፈላችሁ፣ በሳክሰስ ስቴጅ ግን ትከፍላላችሁ። በአንድ ሰው ታሰሩ የነበረው በ3 በ4 ሰው ማሰራት ትጀምራላችሁ። አንዱ አስመጭ፣ አንድ ለምሳሌ አቅራቢ፣ ለምሳሌ ዱቄት አቅራቢ ቢኖራችሁ በዳቦ ቤት በምትሰሩ ሰዎች አንድ የነበረው 2 3 ይሆናል። ስለዚህ ይሄኛው ካልመጣ አትጨነቁም፣ ይሄኛው ይመጣል። በጣም ኢምፖርታንት። በዚህ ጊዜ ከዛ አልፋችሁ ከአዲስ አበባ ለምሳሌ ከሆነ የምትሰሩት ቢዝነሳችሁ ለምን አዳማ
በጋ ምናምን ፀሐይ አትንቀዋለን። ደውላችሁ እንዲህ አይነት ሜትር እንዲህ አይነት ስፋት ያለው ካሬ ቤት ስጡኝ ምናምን ትላል። ሶ ዩ ሲ ሳክሰስ በራሱ የሚሰጣችሁ እንትን አለ፣ ፖዚሽን አለ። ያን ፖዚሽን መጠቀም የምትጀምሩበት ከዛ ነው። አሁን እንደውም አሁን እዚህ ወር አልሰራም ቫኬሽን ያስፈልገኛል ብላችሁ ምናልባት ዱባይ ሊሄድ ትሉ ይሆናል። ሲልሸስ ሄጄ ልምጣ፣ ሞሪሸስ ሄጄ ልምጣ ምናምን ግሪክ ምናምን የምትሉበት ነው ብዬ አምናለሁ። ይሄ ሳክሰስ ነው። ብዙ ነገር ከመስመር ይዞ ራሱን ችሎ በሚሄድበት ምናልባት እናንተም ባትኖሩ ቢዝነሱ ራሱን ራን የሚያደርግበት ነው ብዬ አምናለሁ። እንግዲህ እነዚህን ከህይወት ልምድ ከራሴም ከሰዎችም ከመጽሐፍትም ያገኘኋቸውን ነው ያቀረብኩላችሁ። ትማሩበታላችሁ ብዬ አስባለሁ። ስላዳመጣችሁኝ በጣም አመሰግናለሁ። መልካም ጊዜ ነው።